اللهم ربنا آتنا في الدنيا حسنة في الدنيا حسنة مالت كيتن يوم أكل يالتنجس الدنيا مالتنا يسو انباي اللبت شيطان يعلم تاتنبت ታላቅነን በዚህ ቤት ከኔ የበለጠ ተሰሚ የለውም ብለን ያላጭበረበርንበት አንዳንዴ ቀልብ ሲታፈን ከቤተሰቡም የሚወስዳለ ከናት ከአባቶቹም ልጆች የሚወስዳለ ይሄን ጸጋ ያለውን አላህ የሰጠው ሰው ከአኺራም ደግሞ ቅጣት የጠበቀው ሰው ይሄንን ዱዓ እንዲያደርግ አላህ ይጠየቅ የነገረን። ስለዚህ ማናችንም አላህን ስለምነው ከሆነች ነገር ጋር እናያይዘው። አላህ በቃ ይሄን ያደረገው ለዚህ ነው ይሄን ያደረገው ለዚህ ነው ብለን ብቻ ወደ አላህ ብቻ ማስጠጋት ነው። ያለበለዚያ ይሄን ነገር ካላረግን ኢስቲቃማ የሚባለው በዚህ ባለንበት ሐያት ካላስተካከልን የምንኖራቸው ኑሮች እጅግ በጣም እንቸገራለን። ሰው አላህ ርዝቅም ሰጥቶት ቀልብ ከጠበበ 10 ክፍል ቤት ቢሰራ ይጠበናል። መጀመሪያ ዋናው ጠበዋል። ቀልብ ባልጠበበበት እነዛ ዲን ባልተማሩበት እኔና አንቺን ባሳደጉበት እናቶቻችን ስናይ በሁለት ክፍል በአንድ ክፍል 7 ልጅ 9 ልጅ ያሳድገዋሉ። ቀልባቸው ሰፊ ስለነበረ በሚገርም ሁኔታ አሳድገውናል። ዛሬ የምንሰራው ቤት ሰፊ ነው፣ የሚከፈተው ለለቅሶ ነው፣ ቤቱም ጠቦናል። ለምን ጠበበን? ቀልባችን ስለጠበበ ነው። ቀልባችንን አላህ ቀናዓ እንዲሰጠን አላህ Subhanahu Wa Ta'ala ኢስቲቃማ እያንዳንዳችን መጠየቅ አለብን። አንድ ሰው አማረበት የሚባለው፣ አንድ ሰው ጥሩ የሚባለው፣ አንድ ሰው አማሟቱን የምንመኘው መቼ ነው? ይሄ ልጅ በሞተበት ሰዓት ወይም ንሶዬ በሞቱበት ሰዓት ሰዎች ጥሩ ምስካሬ መሬት ላይ ጥሎ የሄደ ጊዜ ነው። ምክንያቱም አንቱም ሹሃዳኡ ፊል አርድ ስላሉ ነብዩ አለይሂ ሰላቱ ወሰላም እናንተ ምድር ላይ ያላችሁ ምስክሮች ናችሁ ስላሉ አማሟታችን በመስጊድ ሆኖ አማሟታችን አላህ በሚፈልገው ነገር ሆኖ የሞተ ሰው ካለ ይሄ በትክክለኛም አምሮበት የሞተ ሰው ነው። ሞታችን የምንመኘው አላህ በጥሩ ኢስቲቃማ እንዲወስደን ነው። ጥሩ ኢስቲቃማ የሰጠው ደግሞ ሰው ከሞተ ከዚህ በለጠ ብስራትም የለም። ቅድም ያልኳችሁ የመግቢያው ቁርአን አያም የሚወርድላቸው ለነዚህ ሰዎች ነው። ስለዚህ ኢስቲቃማ የዲን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት። ልጃችን ጉንፋን እንኳን ሲይዘው አንችልም፣ ዲናችን ጉንፋን ሲነካው መቻል የለብንም። ሊያንገበግበን ይገባል። በቃ እኔ ነኝ የዚህ ዲን ባለቤት እኔ ነኝ። የሆኑ አካሎች አይደለም ዲን አላህ መርጦ የሰጠ ይህን ጸጋ የመጠበቅ ግዴታ አለብን እንጂ ዛሬ እንደውም እኮ እዚህ አልነበረም አዳራሽ ዳዋ ማድረግ የነበረብን። ገበያ ላይ ወጣን ነበረ ቁሉ ላ ኢላሃ ኢላላህ ቱፍሊሁን። ይኸው መስጊድ የምናደርገው ዳዋ ለሙስሊሙ ነው፣ እዚህ የምናደርገው ለኛው ነው። መቼ ነው የምንወጣው? መቼ ነው የልጃችን ከኛ ጀርባ የሚወጣው? እኛ ካላረግነው ውጪ ለምን አንወጣም? የኛ ተቃራኒ የ11 ዓመት ልጅ የ12 ዓመት ልጅ ፕሮቶኮሉን አስተካክሎ ከረባቱን አንጠልጥሎ ኢሳን ተቀበል አለይሂ ሰላም እያለ ነው። እኛ ደግሞ ለምን ወጣን? ኢሳን እንደተቀበልን ለምን አንናገርም? ቆየን ከተቀበልነው እኮ እኛ እንዴት ኢሳን አንቀበልም? ኢሳን ያልተቀበለ ኩፍር ነው። በእያንዳንዱ ነብይ ተቀበለን ጨርሰናል እኮ። እንደተቀበልን መቼ ነው እኛ ወጣን ዳዋ የምናደርገው? ይሄው ዳዋችን ከመስጊድ አልወጣ አለ፣ ዳዋችን ከድንኳን አልወጣ አለ። ወደ ስራ ልንገባ አልቻልን። የዚህ አይነት ልጆችና የዚህ አይነት ትውልድ መፈጠር አለበት። ወላሂ እኔ የሚያሳዝነኝ የሆነ ጊዜ ቁጭ ብዬ ራሴ ጻፍኩኝ 50 ቢጠሩ የሚመጡ ዳዒዎች ኢትዮጵያ ላይ 50 ይሞሉ። 50 ለ60 ሚሊዮን አካፍሉት።
50 ለ60 ሚሊዮን አካፍሉት። እንደ ኢትዮጵያ አቆጣጠር በ2010 የኢትዮጵያ ሕዝብ ሲካፈል የነበረው ዶክተር አንድ ዶክተር ለ100 ሺህ ሰው ነበር። አንድ ዶክተር ለ100 ሺህ። ስለዚህ ከዚህ በኋላ ዶክተር ብዙ ማሳከም አለብን፣ ማሰልጠን አለብን፣ ማስመረቅ አለብን ተብሎ በዚች ባለችው ደግሞ 5 ዓመት ብዙ ዶክተሮች ወጡ። ለምኑ? ለጨጓራው፣ ለኩላሊቱ፣ ለጉበቱ፣ ለካንሰሩ ሐኪም እየተገኘ ነው። ትውልድ ግን ዋናውን ዶክተር ግን እያጣ ነው። ዋናው ዶክተር ወደ አላህ መንገድ የሚጣራው ነው። ትልቁ ዶክተር ምድር ላይ አለ ከተባለው ትልቁ ዶክተር በአላህ መንገድ ዳዋውን የሚያስተላልፍ ሰው ነው። እኛ እንግዲህ 60 ሚሊዮን ለ50 ሰው አካፍሉት፣ አረ ለ1 ሺህ አካፍሉት። እጅግ በጣም ያሳዝናል። በስልጠኛው ጎበዝ ዳኢ ከሌለ፣ በኦሮምኛው ጎበዝ ዳኢ ከሌለ፣ በሶማሌ ጎበዝ ዳኢ ከሌለ፣ በአፋሩ ጎበዝ ዳኢ ከሌለ፣ ሁሌ ብፌ ማሰብ ብቻ ነው። የተፈጠርንበት ዓላማ ነው አይደለም። ሀያታችን ሁሉ ምን አይነት ልብስ እንደምንለብስ፣ ሀያታችን ሁሉ ምን አይነት ቤት እንደምንሰራ ነው ጥሩ ነው እሱም ማሰብ። ከዚህ ጎን ለጎን ግን ከዚህ አጠገብ ግን እኛ ቤት ምን መፍጠር አለብን ብለን የዛሬ ምሳ መነጋገሪያችን በየቤታችን መነጋገሪያ መሆን ያለበት ይሄ ነው። እያንዳንዳችን የኔ የሚባል ያለን የአባታችን